ይዞ ብሩክ ተቀጥረን ራሱ ማለት ነው በቃ ገንዘቡ እኮ በቂ አይደለም። አሁን እኛ አሁን ተማሪ ማለት ትልቅ እሺ ምኞቱ አሁን ግቢ ገባ ተመርቆ ወጣ ስራ ሊያገኝ ይችላል። ግን አግኝቶ ራሱ አጥጋቢ አይደለም። አሁን የመንግስት ስራ ተቀጥረ አኪም አይደለም። ሰላም ተመልካቾቻችን እንዴት ናችሁ? ዛሬ የሚገራርም አይዲያ እናነሳለን። መልካም እንግዲህ እኔ ስሜ ብሩክ እባላለሁ። የሶስተኛ ዓመት የህግ ተማሪ ነኝ እና ዛሬ ያው ወንድሜ የምናለው አንዳንድ ጉዳዮች በጣም ለቀጣይ ማለት ያው ይጠቅማሉ ያልናቸው ጉዳዮች አንስተን ዲስከስ እናደርጋለን። እንግዲህ እናንተም ያው መሆናሰታችሁን እንድትከታተሉ ከወዲሁ እንጋብዛችኋለን። አንዳንድ አይዲያዎች ስለ ግቢ እኛ ባሳለፍነው ህይወትና እስካሁን የቆየንበት ሰዓት ያሉት ያሳለፍናቸው ነገሮች በሙሉ እና ደግሞ ለቀጣዩ ተማሪዎች ለሚመጡት ተማሪዎችም አንዳንድ አድቫይስ እንሰጣለን እና የግቢ ላይፍ እንዴት ነው? መልካም እንግዲህ ያው አንተም እንዳልከው የዚህ የዲስከሽናችን ወይም የውይይታችን ዓላማ ቀጣይ ለሚመጡ ተማሪዎች እና በተጨማሪ ደግሞ ከዚህ ከግቢ ወጥተው ከወጡ በኋላ የሚገጥማቸው ነገር ማለት አክቹዋሊ እኛም አሁን ያው ከግማሽ በላይ ግቢ ውስጥ ቆይተናል። አዎ 3 ዓመት ማለት ቀላል ነገር አይደለም። ከዚህ ደግሞ ኦልሞስት 1 ዓመትና ከዛ በኋላ በጣም ትንሽ ጊዜ ነው ያለው እና ከወዲሁ ፊቸሪቻችን ማለት ከዚህ ጀስት እንደወጣ የምናደርጋቸው ነገሮች ያው ታሳቢ ውስጥ ማድረግ አለብን ማለት ነው። እና ስለሱ ነገሮች እስኪ አንተ አሁን ምንድነው የምናስተላልፈው ማለት እኛው ለምሳሌ ቅድም እንዳልኩ እዚህ ዩኒቨርሲቲ ውስጥ ነን ማለት ከግማሽ በላይ እና ኦልሞስት ለመውጣት ደግሞ ትንሽ ጊዜ ነው የቀረው። አዎ አንድ ዓመት ራሱ ላይ ሞላ ይችላል። እና ከወጣን በኋላ ደግሞ ማለት ከዚህ ወጥተን ምንድነው የስራ ማጣት የሚባለው ነገር አለ። ሁሉም ሰው ጋር ነው ባይዘይ ነገር ሁሉም ሰው ጋር አለ። ሁሉም ከወጣ በኋላ ከዚህ ግቢ ከወጣ በኋላ ሁሉ ነገር ይመቻችለታል ማለት አይደለም። እድል ሆኖ ሁሉም ሰው አንዳንድ ሰው ይቀጠራል፣ አንዳንድ ሰው ደግሞ ግን ተስፋ መቁረጥ የለበትም ማለት ግዴታ አንድ ሰው ግቢ ሲማር ይቀጠራል ብሎ ማሰብ አይደለም። አንዳንድ ጊዜ ግቢ ላይ በቆየንበትም ሰዓት ሁላችንም አንድ አቅጣጫ ይዘን መሄድ የለብንም። አሁን ለምሳሌ ሁሉም አብዛኛው ተማሪ የሚያስበው ተመርቄ ወጥቼ ስራ ይዛለሁ ምናምን ነገር በቃ ከዚህ በኋላ ጭራሽ ማይሆንበት ሁኔታ ይመጣል ማለት ነው። ይሄ አይሆንም እና ሌላ አማራጭ ግቢ ባለንበትም ሰዓት በጣም ብዙ አማራጮች አሉ። አሁን ለምሳሌ ኮርሶች መውሰድ፣ አጫጭር ኮርሶች መውሰድ ሊሆን ይችላል። ብር ካለን ቢዝነስ በጣም ብዙ በትንሽ የሚጀመሩ ቢዝነሶች አሉ እና አንድ አቅጣጫ ብቻ ይዘን ሳይሆን በጣም አስፍተን አስበን ከወጣንም በኋላ በሌላ ስራ እንድንሰማራ ስራ ብናጣ ራሱ በዛ ሰርቫይቭ ማድረግ እንችላለን። መልካም እና ወንድሜም እንዳለው ምንድነው አሁን ኢኒሻሊ ነው አይደለም ማለት ነው ይህን ነገር ልናስብ የምንችለው የት ነው? እዚህ ተቋም ውስጥ ዩኒቨርሲቲ እያለን ነው መሆን ያለበት ማለት ከወጣን በኋላ ትንሽ ሊጋጭብን ይችላል። ዩኒቨርሲቲ ውስጥ እያለን ልክ ከዚህ እንደወጣን ችግሮች እንዳይፈጠሩ እንደዚህ አይነት መስተጓጎሎች እንዳይፈጠሩ ግቢ እያለን እንደዚህ አይነት ነገሮች አስበን አሬንጅ አድርገን ልክ ስንወጣ በአንድም በሌላም ሳይት የስራ እድል እንድናገኝ ነው ዋናው የውይይታችን ዓላማና እስቲ አንተ አሁን ፐርሰናል እንጀምር። ምናልባት ከኛ ተሞክሮ አንፃር ማለት ተሞክሮ ስንል ያው እኛም እንትን ሆነን አይደለም ማለት ከዚህ ወጥተን አይደለም። ኦፍ ኮርስ እኛ አሁን እስካሁን በ3 ዓመት በቆየንበት ሰዓት እኔም መጀመሪያ ማስበው ገብቼ ተመሬ ምናምን በቃ ስራ አገኛለሁ። ግን አሁን በጣም ብዙ ነገር እየተረዳሁ ነው የመጣሁትና ብዙ ጓደኞች አሉኝ ተመረቀው የሚወጡ ቤት ቁጭ ያሉ በጣም ብዙ እየመከሩኝ ነውና ቁጭ ብለህ እንዳትቀመጥ ነው የሚሉኝ። አሁን የሆነ ጓደኛ ያለና ወጥቷል እና ቤት ነው ቁጭ ያለው ኢቭን ከቤት የሚላክልህ ብር አጠራቅምና ይዘህ ውጣ ነው ያለኝ። አስበው ዩኒቨርሲቲ እያለ ብር አይበቃም፣ ግን እሱ ያውቀዋል ያ ነገር። ግን በቃ ባለህ ነገር ተጠቅመህ ራሱ ቆጥበህ ውጣ፣ ብር ይዘህ ውጣና ውጪ ትሰራለህ። እና የእሱ የገጠመው ነገር በጣም አስከፊ እንደሆነ ነገርና አርፈህ ቁጭ እንዳትል ማለት አሁን ለምሳሌ እኔ አንድ ዲፓርትመንት ይዤ ነው እየተማርኩ ያለሁት። ሞክር ሌላ ዲፓርትመንት ከውጪ አሁን ለምሳሌ ቢዝነስ አለ አይደለ ውጪ የግል ግቢ ውስጥ እያለ ውጪም ተማር እና ደግሞ ሌላ ኮርሶች አጫጭር ኮርሶች ዩቲዩብ ላይ መማር ሊሆን ይችላል። በጣም ብዙ ነገሮች አሉና በጣም በብዙ ነገር ተራ ያደርግና በጣም ባይዚ ግቢ ላይ ስንቆይ በጣም ብዙ ጊዜ አለን ብዬ አስባለሁ። ብዙ ሰው ሚስ አንደርስታንድ የሚያደርገው ነገር ጊዜ የለኝም ምናምን የትኛውም ዲፓርትመንት ነው ማለት
የሆነ ጊዜ አይታጣም ዩኒቨርሲቲ ላይ እና በዛን ሰዓት የሆነ ስኪል ብትማርበት በቃ በጣም ብዙ ነገሮች አሉና እነዛ ነገሮች ሪሰርች አድርገህ ብቻ ያ ነገር ብቻ ይዘህ እንዳትሄድ። አሁን የሁሉም ተማሪ ስህተት ብዬ ማስበው በቃ ተመርቆ ስራ ሚዝ ይመስላል። ሁሉም ሰው ፉል ትኩረት የሚያደርገው እዛ ላይ ነው እና ደግሞ ያ እኔ ሮንግ ዌይ ብዬ ነው ማስበው። እኔም በእኔ አንጻር ከዛ በኋላ አሁን ነግቻለሁ ብዬ አስባለሁ። በጣም ብዙ ነገሮች እየሞከርኩ ነው። ያው ዩቲዩብን ጀምረናል፣ በዚሁ ሰፖርት አድርጉን እና በጣም ብዙ ነገር ውጪም ስራ ለመስራት እየሞከርኩ ነው። ብቻ በጣም ብዙ ነገር ለማድረግ እየሞከርኩ ነው እና ሁሉም ተማሪ መሞከር አለበት ብዬ ነው ማስበው እና አርፈን ቁጭ እንዳንል ግቢ ላይ አንድ ዲፓርትመንት ይዘን ብዬ ነው ማስበው። ያው እሱ ያነሳው ሀሳብ ላይ ተጨማሪ የምናገረው ነገር ቢሆን እኛ ለምሳሌ አሁን ከኛ ከራሳችን ነው አይደል ነገሮች የሚጀምሩት ማለት እኛ ደስ በነገራችን ላይ አሁን ይሄን መልዕክት ራሱ ስናስተላልፍ ደስና እኛ አሁን ስላሰብን ነው ማለት ያ ነገር ትክክል እንዳልሆነ አካዳሚካሊ ብቻ በዛ በምንማርበት ኮርስ ብቻ በምንማርበት ዲፓርትመንት ብቻ ወጥተን ስራ መያዝ ብቻ ሳይሆን ከወዲሁ ለምሳሌ ጊዜ ያመጣው ነገር ይሄ የምንለው ነገር ምንድነው? የኦንላይን ቢዝነስ ነው። ኦንላይን ቢዝነስ በጣም ብዙ አይነት ኦንላይን ቢዝነሶች አሉ እና ወደ ኦንላይን ወደ ዘመናዊነት መቅረብ ኢቭን እኮ ባይዞ ብሩክ ተቀጥረን ራሱ ማለት ነው በቃ ገንዘቡ እኮ በቂ አይደለም። አሁን ተማሪ ማለት ትልቅ እሺ ምኞቱ አሁን ግቢ ገባ ተመርቆ ወጣ ስራ ሊያገኝ ይችላል። ግን አግኝቶ ራሱ እኮ አጥጋቢ አይደለም። አሁን የመንግስት ስራ ተቀጥረ አኪ አይደለም። ኢቭን አሁን ከዚህ በኋላ ራሱ እዚሁ ግቢ ውስጥ ሆነ ያስከው ስኪል ውጪ ወጣ የመንግስት ስራ ይዘህ ራሱ ጎን ለጎን እንድትሰራ ያግዛልና እና ተማሪ የምሬ ነው የግቢ ተማሪ በጣም ብዙ ጊዜ አላችሁ ብዬ አስባለሁና በጣም ብዙ ነገር መሞከር አለባችሁ። ኢቭን ብር ባይኖራችሁ ራሱ ግቢ ላይ ብዙ ዋይፋይ አለ ምናምን እና ዩቲዩብ ላይ በጣም ብዙ ስኪሎች አሉ እና አይኑ በጣም ብዙ ያደክማልና በሪሰርች ማድረግ ነው በቃ ብዙ ወጣቶች ይሄ ነው እየተቀየሩ ነውና ያለ ምክንያት አለ በጣም ብዙ ጥረት ነው እና ይሄ ደግሞ እውነት ነው። አብዛኛው እየሰራ ነው ወጣቱ በአሁኑ ሰዓት ላይ እየነቃ ነው። በርግጥ ግን ሁሉም አይደለም ገባ። ዩኒቨርሲቲ ላይ በተለይ በጣም ብዙ ወጣቶች አሉና በቃ አርፈው ቁጭ ብለዋል። አሁን የዩኒቨርሲቲ አብዛኛው ተማሪ ላይፍ ማለት ነው ይገባል ክላስ በቃ ያነባል ለፈተና ይዘጋጃል ሪሳይክል ነው እንደዛ ነው የሚሄደው ወጣ አይልም። ከዛ የድሮ ስታይል ነው አይኖ ድሮ ትማርና የሆነ ለውጥ ነበር የተመረቀ ሰው ምናምን ክብር አለው አሪፍም ደሞዝ ያገኝ ነበር ድሮ። ግን በአሁኑ ሰዓት ላይ በጣም ከባድ ሰርቫይቭ ማድረግ የመንግስት ሰራተኛ ሆነ ህይወት ሰርቫይቭ ማድረግ በጣም ከባድ ማለት እያየናቸው ሪል የሆኑ ነገሮች ናቸው። እኔ ወጣውም ስላየኋቸው ነው ብቻ ያው በነገራችን ላይ ከውጭ ያላችሁ ሰዎችን ታውቁታላችሁ ማለት ስራ ያላችሁ ዩኒቨርሲቲ በተለያየ ዲፓርትመንት ተመርቃችሁ ስራ ዓለም ላይ ያላችሁ ሰዎች ይሄን ነገር ታውቁታላችሁ። ኢቭን በቂ አይደለም የምታገኙት ነገር እና ይሄን ነገር ደግሞ እኛው እዚሁ ግቢ ውስጥ ያለን ተማሪዎች ከወዲሁ ተገንዝበን ያን ነገር በቂ እንዳልሆነ አውቀን ከወዲሁ ወደ ሌላ 2 እና 3 አማራጮች የምንሄድበት መንገድ እኛም በጥቂቱ አሁን ለምሳሌ እኔና ወንድሜ ስለተረዳን ለሌሎች ደግሞ በዚህ ልክ እኛ በተረዳነው ማለት በተወሰነ ሚንስ ተረድተናል። አይዞ ብሩክ ብዙ ተማሪ ይረዳል ይሁን ችላ ማለት ምናምን ባህሪ ነው ያለበት ይረዳል። ብዙ ሰው ይሄ ነገር ሳይረዳው ቀርቶ አይደለም ግን ችላ ይለዋል። በቃ ወደ ተግባር አይገባም እና ወደ ተግባር መግባት ያስፈልጋል ብዬ አስባለሁ። ጥረት ይጠይቃል ግን ባይዞ አሁን ለምሳሌ ዩቲዩብ ላይ ተማሩ ስል ኢንተርኔት አይኖርም በጣም ብዙ ነገር አለ። እና በቃ የሆነ ሳክሪፋይስ ይፈልጋል እና ማንኛውም ነገር ለማድረግ ትግል የሆነ ነገር አሪፍ ነገር ለማግኘት ኮንሲስተንሲ የሆነ ትግል ያስፈልጋል እና ያ ነገር ደግሞ ያልመሰልቸት ማድረግ አለብን ያስፈልጋል ማለት ጀስት አሁን ሁላችን በነገራችን ላይ እያንዳንዱ ነገር የሆነ ለመጀመር እናስባለን ብዙ ጊዜ ግን ሀውቱ ወደ ተግባር እኔ ራሱ ብዙ ጊዜ የሆነ ነገር እሰራለሁ ነጊ ከነጊ ከናት ይነግዳል ወንድሜ ይሄን ለማለት ወደ እንደዚህ አይነት አላማዎች ለመግባት ኢቭን ከሁለት ዓመት ነበር አይደል ለኛ ተነሳሽነት በጣም ብዙ ጊዜ በፊት ነበር ማለት ኢኒሻሊ ማለት ይቻላል። ግን እግዚአብሔር ይመስገን ዛሬም ቢሆን ወደዚህ ማለት ማውጣት የሚለው ነገር ዛሬም ቢሆን ወደ ተግባር በመጨረሻ ቢሆን ወደ ተግባር መጥተናል። አይኑ እየቆየን በጣም አሪፍ ነገር እንደምንሰራ መጀመር ነው የሚለው ነገር ወደ ተግባር መግባት አለብን። እናንተም ወጣቶች ስፔሻሊ ደግሞ ዩኒቨርሲቲ አካባቢ ዩኒቨርሲቲ ውስጥ ያላችሁ ኢቨን ኢፍ የሆነ አለ አይደል እስከ መጨረሻ ዓመት ዝም ብሎ ተኝቶ ማለት እኔ በነገራችን ላይ አካዳሚ ላይ ብቻ ከሆነ ተኝቶ ነው እንግዲህ
ማለት እዛች ዲፓርትመንት ላይ እዛች ላይ ፎከስ አድርጎ የሚቀጥል ከሆነ አንዳንድ ዲፓርትመንቶች አሉ እንትን ይላል ታውቃለህ። አንዳንድ ዲፓርትመንቶች የሚያደክሙ አሉ፣ ግን በጣም ብዙ ጊዜ የሚፈልጉ ዲፓርትመንቶች እንዳሉ አውቃለሁ። ግን ያን ያክልም ሆኖ ጊዜ አለ የትኛውም ዲፓርትመንት። አንዳንድ ዲፓርትመንት ደግሞ ኢቨን በቃ ትንሽ ሩብ ሰዓት ብቻ ነው የምትወስደው ያቺ ዲፓርትመንት እና እነሱም ተኝተው ነው የሚያሳዩ። አንተ ራሱ የሎ ተማሪ ነህና በጣም ማንበብ ያስፈልጋል ይመስለኛል። በጣም ድካም አለውና እንደዛም ሆኖ ግን በትርፍ ጊዜ በጣም ብዙ ነገር እንደምሰራ አውቃለሁና ጊዜ አለ ለማንኛውም ተማሪ ጊዜ አለ ብዬ ነው የማስበው። ብዙ አይነት አለ በእርግጠኛ ግን እንደ አብዛኛው ያየነው ሪያሊቲ ነው አይደል? እኛም የነበርንበት ላይፍ ነው። አሁን ወደዚህ ስንት እኔ ራሴ ይቆጨኛል ባይዚ አሁን ይሄ ሁሉ ያባከንኳቸው አመታት በጣም ብዙ ነገር መስራት የሚችልበት ጊዜ ነበረ። ኢቭን እዚህ ጋር አልነበርኩም ማለት የዛን ሰዓት ነቅቼ ነበር ባይዚ ግን ወደ ተግባር የመግባት ነገር ነው ፕራክቲካሉ የመውጣት ባህሪ ነበር የቀረውና አሁን ደግሞ እኛ ፐርሰናሊ እንደወጣን ማለት ከቅርብ ጊዜ በኋላ ደግሞ ከግቢ ውስጥ ልንወጣ ስለሆነ ገና ከወዲሁ ፊውቸሪቲያችንን ከምንብላላ ብለን አንዳንድ ሀሳቦችን ያው ጀምረናልና ምንድነው አሁንም ተጨማሪ እናስተላልፈው መንቃት የሚለው ነገር በጊዜ ነቅቶ የተለያዩ ነገሮችን መሞከር ማለት እኔ በቃ በአንድ ዳይሬክሽን ተማሪው እንዳይሄድ ባይነኝ። ምክንያቱም አሁን ለምሳሌ ኢኮኖሚክስ ተማሪ ያለ ሁሉ በቃ ያ ትምህርት ይተውት ማለት አይደለም፣ ተውት ማለት አይደለም። ያ ነገር ሳይተውት ማለት ጊዜ ስላለው ነው ያ ነገር ያልኩትና በጣም ነፍ ጊዜ አለ። በትምህርቱም ጎበዝ ሆነን ኦፍ ኮርስ በሁለቱም ውጤታማ መሆን እንችላለን። ባይዘር ነፍ ጊዜ አለን። አብዛኛዎቻችን ፊልም እንደምን እናይ ነበር አስተውሳለሁ። ፊልም እናያለን። አስበው በዚህ ወጣትነት ምንም አይጠቅምምና ቁጭ ብለን እኔ በሲዝን ነፍ ፊልም ጨርሻለሁ። ያ ጊዜ ራሱ በጣም ነው የሚያናግረው። ይሁን አለ ቢያንስ የሆነ ስኪል በማርበት ለአሁኑ በጣም ይጠቅመኝ ነበር። የዛን ሰዓት ምንም ተግባር ላይ ባልገባ ራሱ የሆነ ስኪል በማርበት ኖሮ ለአሁን ይጠቅመኝ ነበር ብዬ ነው። ጊዜ ከአሁን ያው ወንድሜ ያነሳው ነገር ለምንድን ነው እየተጠቀምነው ያለነው ጊዜው የሚለው ነገር ታሳቢ ማድረግ አለብን ነው። ለምሳሌ እሱም አንስቶታል የሆነ የማይጠቅመን ሙቪ ከምናል በነገራችን ላይ የሆነ ጊዜ ለመግደል ብለን ነበር አይደል? ያቺ ነገር የሆነ ስለሚደብር ያስደስታል ባይዞ ፊልም ማየትና ግን ጊዜን ሳይሆን ማለት ጊዜን ሳይሆን እየገደልክ ያለው ራስን እንጂ ነው። ኦፍ ኮርስ ያንን ነገር ያቺ ሙቪ የምታይባት ያቺ ያለባሌ ቦታ የምትውልባት ሰዓት ከአካዳሚ ጋር አጣጥመ ማኔጅ አድርጋ ሌሎች ነገሮችን ጎን ለጎን ማየት ያስፈልጋል። ለምን እንደ ተማሪዎች ለምን እንደዛ እንደሚያስቡ ታውቃለህ? የሆነ በቃ ከዛ ሲመጡ በቤተሰብም በሆነም ነገር ፑሽ ተደርገው ሊሆን ይችላል እዚህ የሚመጡት። ግን አሁን እነሱ የሆነ በቃ የሆነ ነገር ያላቸው አድርገው ነው የሚያስቡት። የሚተኙትም እኔ ማስበው ነው የዛን ሰዓት ምተኛው ላይክ ከተመረኩ በኋላ የሆነ ትልቅ ነገር የሚጠብቀኝ ነገር እተኛለሁ፣ ከግቢ ሲወጣ የሆነ ነገር አገኛለሁ ነገር ማለት ነው። በቃ አነባለሁ፣ ፈተና ሰራለሁ። ጀስት የአሁኑ ብቻ ታስክ ጨርሼ መሄድ ነበር የምፈልገው። ግን በኋላ ኦብዘርቭ ሳደርግ የወጡ ልጆችም ምናምን በቃ ተናደውልን ነበር። አሁንም እንደዛ ነው ወይ በቃ ደውለው የሆነ ነገር ምናምን በእኛ የደረሰው እንዳይደርስ አንተ ላይ ምናምን በቃ ምን አክል እንደተማረው ነው ያወቅሁት። ማለት በቃ ምንም ሳያደርጉ ነው የወጡትና እኔ ጓደኞቼ ባይዙ ጎበዝ ነበሩ ማለት አሪፍ ውጤት ይዘው ነው የወጡት። አንዳንዶቹ ፋሚሊ አሪፍ የሆነ በቃ ፋሚሊ አሪፍ ከሆነ የሆነ ቦታ ትደርሳለህ። ግን ባገር እንደዛም ሆኖ ማለት ጥሩ ብለህ ነገራችን ላይ ፋሚሊ አሁን አሪፍ ሆነ አሪፍ አልሆነ የሚለው ነገር ያው እነሱ ለማስተማር ልከው ነው እኛ ደግሞ ስንማር ያው ያቺ ያዝናት ብቻ ነገር አይደለም፣ ብዙ ነገር ነው ዩኒቨርሲቲ ውስጥ የምንማረው። ኮርስ ትክክል ነው፣ ግን ከፋሚሊ ድጋሚ ኤክስፔክት ማድረግ የተገቢ አይደለም። ፋሚሊ አሪፍ ከሆነ የሚለው ሀሳብ ኢቨን እኮ እንደውም በፋሚሊ ራሱ ማለት ነው እንደ ትልቅ ነገር የሚያስቡ ታውቃለህ። ማለት ልጅ ተማረ ትልቅ ነገር ነው ኤክስፔክት የሚያደርጉት። እና አብዛኛው ደግሞ ያው እንደምታውቁት ያው አብዛኛው የኛ ማለት እንደ ያው 80-90% ማለት ይቻላል ሎ ሌቭል ከሆነ ፋሚሊ ሁላችንም እንደዛ ነው የመጣው ነው። ፋሚሊ ከኛ የሚጠብቁ ናቸው አይደል? ይጠብቃሉ። በዚህ አጋጣሚ ወላጆች ቤተሰቦች ይችላላችሁና ምንድነው ከኛ ከምታስተምሩት ልጅ ዩኒቨርሲቲ ገብቷል ከምትሉት ልጅ እናንተ ኤክስፔክት ነው የምታደርጉት። ያን ልጅ ነገ ከነገ ወዲያ መጥቶ ለእናንተ ተሸካሚ መሆን የሚለው ነገር ነው። እኛ ወጣቶች ደግሞ ስፔሻሊ አሁን የወጣቶች ላይ ነው መንቃት ማለት በአንድም በሌላ መንገድ ማየት አለብን ነገሮች። ይሄ አንድ አቅጣጫ ብቻ ይዘን የምንሄደው ነገር
የማያዋጣ መሆኑን ከወዲሁ መገንዘብ አለብን። ፋሚሊዎች ደግሞ ፋሚሊ እንዳልከው ወላጆች ግዴታ እሱን ብቻ ማሰብ የለባቸው። ማለት ልጄ ወጥቶ ኢቨን አንዳንድ ቤተሰቦች ይጦረኛል ብሎ እንደሚያስቡ ታውቃለህ። ኦፍኮርስ ይጦራል የሆነ እድል ተገኝቶ የሆነ ቦታ ላይ ስትቀመጥ፣ ግን አብዛኛው እንደዛ አይደለም። አላረ ፋሚሊ የሚያስበው ልጄ ተመርቆ ወጥቶ በቃ ስራ ይዛል ራሱን ይችላል ምናምን ነገር ነው። አብዛኛው አይሆንም። አሁን በዚህ ዘመን ድሮን አላውቅምና በዚህ ዘመን እንደዛ አይሆንምና ፋሚሊ ራሱ ቢያንስ ከቻሉ የሆነ ነገር ቢያዘጋጁ አለ አይደለ፣ ግዴታ አይደለም ግን ልጁ እንዲጥር የሆነ ነገር ፑሽ ማድረግ፣ ሌላ መንገድ ማሳየት፣ ልጁ የሆነ ሌላ መንገድ መምራት። ግዴታ እኮ ትምህርት መሆን የለበት አለ አይደል፣ ተመርቆ ግዴታ እንዳልኩ አሁን ምንድነው መሰለህ አሁን እምነት እዚህ ጋር ቅድም እንዳልኩ ነው። አብዛኛዎቻችን ፋሚሊዎቻችን ስፔሻሊ ወደ ገጠሩ ፓርት ብንሄድ ማለት ኢቭን ምን እንደምናደርግ ራሱ ያውቁም አይደል ዩኒቨርሲቲ። እኛ ደግሞ ተሽለን ነው መገኘት ያለብን። ተሽለን ሁሉ ጊዜ ትክክል ነህ። እንደምናነሳ ወላጆች ከቻሉ አቅጣጫ ማድረግ አለባቸው የሚለው ነገር አንስታ እንደዛ ቢሆንም እንደ አብዛኛዎቻችን ፋሚሊ ስፔሻሊ ደግሞ ቅድም እንዳልኩ ከገጠር አካባቢ የመጡ ፋሚሊዎች ምንድነው ከኛ ነው እነሱ የሚጠብቁት። ኢቭን ወደ ዩኒቨርሲቲ ሲልኩን ነገ ከነገ ወዲያ ብዙ ነገር ከኛ ኤክስፔክት የማድረግ እና ያው ደጋግመን የምንለው ነገር ወጣቶች ከሆኑ ጊዜያችን በሌላ ነገር በከንቱ ነገር ከምናሳልፍ ግቢ ውስጥ ሌሎች የስራ ዕድል ዘርፎች እየፈጠርን ልክ ስፔሻሊ ደግሞ ለመመረቅ 1 ዓመት ወራት ማለት ስፔሻሊ 6 ወር ሊሆን ይችላል፣ ከ2 ዓመት በላይ ሊሆን ይችላል። እኔ ቢሆን ኢኒሻል ዩኒቨርሲቲ ገና ስንገባ በብዙ አይነት መንገድ ስኮፕ ማስፋት አለበት። ስፔሻሊ ደግሞ ጊዜው በዚህ ሰዓት የኦንላይን ማለት ወደ ቴክኖሎጂ የሚቀርብበት ሰዓት ነው። ብዙ ማለት ማስወጣት አለበት፣ ኤክስፕሬስ ማድረግ አለበት። ኦንላይን እዛ እኮ ሳንሆን ዲጂታላይዝ እኮ ሳንሆን ቀርተን አይደለም ብሩክ፣ ግን ያ ነገር ሌላ ነገር ላይ ነው። አሁን ለምሳሌ ቲክቶክ አለ። ቲክቶክ ያ በጣም አዲክት ያደርጋል ለሁሉም ሰው። እኔም የሆንኩበት ሰዓት ነበር የዛን ሰዓት እና ብያለሁ። ፊልም ያለው ቲክቶክ ያለው እተኛለሁ፣ ከዛ ክላስ ሲኖር ሄዳለሁ፣ አነባለሁ፣ ፈተና እሰራለሁ። በቃ ይሄ ነው የኔ እንደዛ ነበር የኔ እና አሁን ቲክቶክ አላይም አይደለ፣ ግን በቃ ቢያንስ ብዙ ነገር ቀንሻለሁ ለመማር። አሁን ለምሳሌ ፊልም ከማይ ዩቲዩብ ሄጄ የሆነ ኮርስ ማየት እንደዛ ነገር የማየት ነው አሁን እንትን አላረ ውሎዬ ያን ነገር ልክ ነህ ማለት ያንን ነገር ከሚጠቀምብን ለምሳሌ ቅድም እንዳነሳው ቲክቶክ ላይ አዲክቲቭ ከመሆን እዛው ላይ ተጥዶ ከመሆን አንዳንዴ ምን ይባላል መሰለህ አንድ ነገር ካልተጠቀምክበት ራሱ መልሶ ይጠቀምባል ይባላል። እኛም ቲክቶክ አብዛኛዎቻችን ወጣቶች ለምሳሌ በእናንተው እየተጠቀምበት ሳይሆን ራሱ እየተጠቀምበት ያለበት ሰዓት ነው ያለው። ቲክቶክ ላይ ቢያንስ አንድ ወጣት ፐርሰናሊቲ ያሳልፍ ምንድነው ከዚህ እየተማርኩ ያለው የሚለው ነገር ማሰብ አለበት። ጊዜ ስፔሻሊ ጊዜ ማኔጅ አድርገን አይ አሉባልታ ነገር ከምናይ ቢያንስ ቲክቶክ ካየን አይቀር አሪፍ ነገር ማለት ትምህርታዊ የሆኑ ነገሮች በጣም ብዙ ነገር አለ። ዩቲዩብን ከፍተህ ዳታ ካለ ያው ዳታ ኖሮ አይደለ ቲክቶክ የምታየው፣ ዩቲዩብ ብትከፍት ስንት ነገር ትማራለህ፣ በጣም ብዙ ነገር ትማራለህ እዛ ውስጥ እና ቢያንስ ለዛ ነገር የምታወጣው ጊዜ ለትምህርት እና ደግሞ የሆነ ሰዓት ተምረህ ተግባር ላይ ማስገባት አይቀርም። ዩቲዩብ ላይ የተማርከው ነገር እዛው ነው ኦንላይን ነው ብዙ ጊዜ እና ወደ ተግባር መሄድ አይቀርም። መልካም ነገር አውርተናል ማለት ተመችቶኛል። ነገራችን ላይ ከዚህ በፊት መልካም አንታየት አይደለም ማለት ሁሉንም ነገር እኛ ይሄ አንጠቀም አይደለም። ቴክኖሎጂ አንድ ወጣት ቲክቶክ ማይ አይደለም ዩቲዩብ አይ አይደለም ማለት ግን የሚያየው ነገር መምረጥ የሚለው ነገር መምረጥ አለበት። ለትምህርት መሆን አለበት።